ታረቀኝ ደላል? አዎ ጥሩ ስራ አግኝቼልሻለሁ ብሎኛል። እኔ አላምንም። እማዬ ስራ አገኘሽ? አዎ የኔ ልጅ፣ እኔም ቤት ተቀምጬ ከሙል ብንቀሳቀስበት ይሻላል። እማዬ እንኳን ደስ አለሽ። አመሰግናለሁ የኔ ልጅ። እማዬ እኔ ግን ምንም ደስ አላለኝም። እንዴት? ሰላምዬ ታረቀኝ የሚያመጣቸው ስራዎች ምን እንደሆኑ እያወቅሽ? አልገባኝም አንዬ፣ ምን ለማለት ፈልገሽ ነው? የታረቀኝ ስራዎች ብዙዎቹ የጉልበት ስራዎች ናቸው። እነዛ ደግሞ ለማየ የሚሆኑ አይነት አይደሉም። ታዲያ ቢሆንስ? ሜላት የጉልበት ስራ አትሰራም ያለው ማን ነው? እማዬ እኔ እርግጠኛ ነኝ ለአንቺ የሚሆን ስራ አይደለም። ሀና እኔ ምንም ቢሆን ምንም እሰራለሁ። እናንተ ስትሰሩ የምትሉት የአህያ ዘር ኖሮባችሁ ነው? ሀንዬ እውነቷን ነው። የታረቀኝ ስራ ላንቺ አይሆንም። እኔ እንግዲህ ተናግሬያለሁ። በቃ የትኛውንም ስራ እሰራለሁ። ታዲያ እሺ ቁርስ ሳይበሉ ነው የሚሄዱት? ድንብላል ስራ ለመጀመር በጣም ስለጓጓው መብላት አልፈልግም። ኧረ ተይ እማዬ ግን ይቅርብሽ። ሀኒዬ ለእኔ ምንም አትጨነቂ። ሁሉንም ነገር ምን ማድረግ እንዳለብኝ እኔ በደንብ ጠንቅቄ ያውቃለሁ። እማዬ ሀኒዬ ግን እውነቷን ሊሆን ይችላል። ውሽ እናንተ ደግሞ መተባበር ትወዳላችሁ። እስኪ ይቅናሽ ተብሎ ነው የሚሸኘው። እሺ እንግዲህ ትይቅና እንደሱ አልኩ። እዚህ ማውራት አይፈቀደልኝም ማለት ምን ማለት ነው? አሁን ገና ከውጭ እንደመጣሁ አመንኩኝ። እንዴት? አማርኛ ራሱ ጠፍቶብሃል። ስለተረዳሽኝ አመሰግናለሁ። ወሰንሽ ብለድ ወይ በጣም ይቅርታ። አሁን ለትንሽ ሌላ ሰው ወሰደው። ቁንጅና ብቻ ሳይሆን ጨዋታ ማወቂ ነሽ። ሌላ የምትፈልገው ነገር ከሌለ ወደ ስራ ልመለስ ትችያለሽ። ደግሞ እኔ መውጣቴ ነው። ደግሞ ከትላንቱ በላይ ዛሬ አሞች። እሺ ጋሽ በረከት ማለቴ ዲያስፖራው በረከት ጥሩ ትቀልጃለሽ። ይቅርታ ሂሳብ ተሳስተዋል መሰለኝ። አልተሳሳትኩም። ለጥሩ ስለመግባልሽና ለመስተንግዶሽ ወይኔ አምላኬ። ቆይ ይህን ሁላ ገንዘብ የሰጠኝ የምናሴ ልደት እንዴ? ድንብልብል እስኪ ተይኝ ትርንጎዬ፣ ምን ሆነሻል? ለመከራ የጣፈው ቢነግድ አይተርፈው ነው ነገሩ። እንደፈራሁት ያ የተረገመ ልጅ የሆነ ነገር አደረገሽ አይደል? እሱስ ምንም አላደረገኝም። እንዴ ታዲያ ምንድን ነው የሆንሽው? ቆይ ሲጀመርስ እስካሁን አብራችሁ ነበራችሁ እንዴ? አብረን እንኳን አልነበርንም፣ ግን ከእሱ ጋር ከተለያየው በኋላ መንገድ ላይ ቁጭ ብዬ ስለሱ ሳስብ ነው ጊዜው የሄደብኝ። ለምን ተጣልታችሁ ነው? በይው ከዚህ በኋላ አይንሽን ማየት አልፈልግም ብሎኛል። ለምን? አልሰጥም ብዬው ነው። ምንድን ነው አልሰጥም ያልሽው? ጥንጎዬ ደግሞ አሁን ይጠየቃል እንዴ? ስላልገባኝ እኮ ነው። ምን ስጪኝ ብሎሽ ነው? አባቴ ድረሱልኝ። ጥንጎዬ ምን ሆነሽ ነው? ያው ባልና ሚስት አልጋ ላይ የሚሆኑትን ነው። ታምቹ አስቸገረሽ? ድንብላል ማስቸገር ቢሉሽ ማስቸገር ነው ጥንጎዬ። ሌሊቱን ሙሉ እኮ እንቅልፍ በአይናችን ሳይዞር ነው ያደረው። ቆይ አንቺ ከትዳር በፊት ምንም ነገር አላደርግም አላልሽኝም ነበር? ታዲያ እኔ ምን አደረግኩ አልኩሽ? እና ታዲያ ሌሊቱን ሙሉ እንቅልፍ በአይናችን ሳይዞር ነው ያደረው ማለት ምን ማለት ነው? ማለቴማ እሱ ተንበርክኮ ሲለምነኝ እኔ ደግሞ እምቢኝ ብዬ ቀሚሴን ሽፍን አድርጌ አልሰጥም ብዬ እንዲቹ አትንካኝ እያልኩት ነው ሳንተኛ ያደር ነው። ማታ ተነጋግረናል አላልሽኝም ነበር? እሱማ ተነጋግረን ነበር፣ ግን ደግሞ እየቀለድሽ መስሎኝ ነው ብሎኝ እርፍ። ይሄ ባለጌ። ቆይ አገኘዋለሁ። ግን ትርንጎዬ እኔ ሊነጋጋ አካባቢ አሳዝኖኝ እሺ ልለው ነበር። እንዴት? ተንበርክኮ ሲለምነኝ ቆይቶ እዛው እንቅልፍ ወለሉ ላይ ይዞት ሄደ። እኔ ያልገባኝ ነገር ማለቴ ጥቅሙ ግን ምንድን ነው? የምኑ ጥቅም? እሱ ስጭኝ ያለኝ ነገር ነው። ድንብላል አንድ ቀን ከተምቹ ጋር ብታድሪ አንቺን ባለጌ ሆነሽ መጣሽ። እውነቴን እኮ ነው ትርንጎዬ። እኔን ተንበርክኮ የለመነበትን ፈጣሪን ተንበርክኮ ለነፍሱ ሊጸልይ ኖሮ የገነት በር ጥበቃ ያደርገው ነበር። አስር የነ ወይዘሮ ሜላት ጉዳይ በጣም አሳስቦት እነሱን ለመርዳት እየሞከረ ይገኛል። እንግዲህ የሚያውቀውን ጠበቃ አዘጋጅቶ የእነሱን ኬዝ ጠበቃው ተቀብሎ እንዲረዳቸው ለማድረግ እየሞከረ ነበር። ነገር ግን ጠበቃው ቤት ድረስ ቀጥ ብሎ ሂዶ ወይዘሮ ሜላትን እኔ ጠበቃ ነኝ
በማንኛውም ፍርድ ቤት የህግ አማካሪና ጠበቃ ነኝ። ስለዚህ አንቺን ልረዳሽ ነው ቤት ድረስ የመጣው ቢላተኝ፣ እሷ ግን ጠላቶቹ የላከችው ሰላይ ነው ብላ ስላመነችና ስላሰበች በጭራሽ ለማዳመጥ እንኳን አልሞከረችም። እኔ አንቺን ልረዳሽ ነው የመጣው፣ በፍጹም አንቺ የምትይውን ጠላት ምናምን ስለላ እኔ አላቅም፣ ልረዳሽ ነው እየሞከርኩ ነው እና ኬዙን ሙሉ በሙሉ ለእኔ ስጭኝና እኔ የተሻለ ስለ ህጉ ስለማቅ በተቻለ መዝም በህግ መብትሽን እንድታገኝ ረዳሻለሁ ቢላት በጭራሽ ውጣልኝ ከቤቴ ብላ አባራ ልከዋለች ማለት ነው። እንግዲህ እውነቱን ያልነገረው ተምቹ እኔ እንደላከ ንገራት ብሎ ያልነገረው ምክንያት ያው ፈቃደኛ ስለማትሆንና ሀናም ደግሞ ቤተሰቦቿን እንዲረዳ ስለማትፈልግ በዛ ምክንያት በድብቅ ሊረዳት እየሞከረ ነበር። እሷ ግን ነገሮችን ዝግትግት አድርጋለች። ምክንያቱም ወይዘሮ ሜላት በነገራቸው ላይ እዚህ ላይ የደረሰችው እራሱ በጣም ግልፍተኛና ነገሮችን ባለማዳመጧ ነው። በጣም ያለማዳመጥ ችግር ነበረባት። በፊት ራሱ ባሏ ችግሩ እንደተፈጠረ ሊነግራት ሊያማክራት ሲሞክር ድርጅቱ አደጋ ላይ እንደሆነ ራሱ ሊያናግራት ብዙ ጊዜ ከአንዴም ሁለቴ ሶስቴ ሊያናግራት ሞክሮ እሷ ግን እየተናደደች እና እየጮኸች ከራሷ ውጭ ማንንም ስለማታዳምጥ እዚህ ሁሉ ነገር ውስጥ የገባችው በመጮኋ ነው እና ትንሽ በጣም ተጋነነ የእሷ ጸባይ እና ባህሪ ማለት ነው። ቁጭ ብላ ብታዳምጠው እንኳ ምናልባት መፍትሄ ልታገኝ ትችላለች እና በዚህ ምክንያት ምንም ማድረግ አልቻለም እና ልትረዳው ፈቃደኛ ስላልሆነች ሄዶ ለያሲር ነገረው ማለት ነው። ጠበቃውም እንደውም ሰላይ ነው የላኩብኝ ሰላዮች ናቸው ብላ ስላሰበች እምቢ ብላለች እና ምን ይሻላል አሉ። ያሲርም እንግዲህ ሌላ መንገድ ካለ እነሱን የሚረዳበት እያመቻቸ ይገኛል። በሌላ በኩል ምናሴ እንግዲህ በስራው እንደቀጠለ ነው። ዲስትሮነት እየሰራ ነው። ያው ለማጅ እንደመሆኑ መጠን ብዙ ችግሮች እያጋጠሙት ነው በስራ አንዳንዴ በጣም ስለ እናቱ ሲያስብ ጫማቸውን እቀባለሁ ብሎ ስሪያቸውን ያበላሻል። አንዳንዴ ደግሞ ፈጠን ብለህ ስራልን ሲሉ ቀስ ብለው ይሰራል እና አንድ ልጅ በአጋጣሚ እንግዲህ ፈጠን አድርገህ ስራልኝ ብሎ ጫማውን እየጠረገለት እያለ በዛውም ተግባቡ ማለት ነው። አንዲት የኔ ቢጤ እንግዲህ ታማ ለሕክምና ብር እንደሚያስፈልጋት ስትነግረው ምናሴም ያለውን ሁሉ ኪሱ ውስጥ ያለውን ስለሰጣት እና እቺ እኮ ምናልባትም አጭበርባሪ ልትሆን ትችላለች፣ እንዴት ያለህን ትሰጣለህ ሲለው እኔ ግዴታ የማስጠት ነው እንጂ የሚቀበለውን ሰው ማንነት ማጥናት አይደለም እና የፈለጋትን ነገር ታርግበት ምናምን ብሎ ብዙ ነገር ስለነገረው ያን ልጅም ተገርሞ ያለውን ከመስጠት ካለበት ብር ጨምሮ ሰጥቶታል ማለት ነው። እንግዲህ ለሉ ይጨመርለታል ማለት እሱ በዛ ደግ ነገር ሲያደርግ እሱ ደግሞ ተሰጠውና እንግዲህ ምናሴ የሀብታም ልጅ ነበረ። ልደቱ ከዚህ በፊት በደንብ ነበር የሚከበርለት፣ በዚህ ጊዜ ግን ልደቱ አልተከበረለትም ማለት ነው። እናም ልደቱን እያስታወሰ እያሰበ ነበር። በአጋጣሚ እንግዲህ ስለ እናቱ አቤት ድረስ መጥቶ አቤት ድረስ በአጋጣሚ ቀን ላይ መጥቶ ምናሴ ድንብላልን አግኝቷት ነበር። ድንብላልም ተምቹን ለማግኘት ቸኩላ ስለነበረ ያለውን ነገር በደንብ አላስረዳቸውም እና የት ልትሄጂ ነው ሲላተኝ ተምቹ ቀጥሮኝ ከሱ ጋር ልሄድ ነው እና ፈጥነሽ ነይ ስላለኝ ቸኩያለሁ ምናምን አለችው። እማዬ ስትለው እማዬ እንዴት እንደሄደች አላቅም በጣም ተናዳ ሄዳለች ስትለው በምክንያት ነው የተናደደው ብሎ ሲጠይቃተኝ አላቅም እና ሰላዮች እንደመጡ ምናምን የነገረችኝ ግን ነገሩ ለእኔ ራሱ ግልጽ አልሆነልኝም ማለት እሱም በጣም ነው የተናደደው ማለት ነው። እና ደጋግሞ ሲጠይቃት እኔ ነገሩ አልገባኝም እያልኩ ግራ ገብቶኝ ድጋሚ አትጠይቀኝ ምናምን ብላ ጥለው ሄደች ማለት ነው። እናም ወደ ስራ ተመልሶ ሲሄድ እናቱ ለምን እንደዚህ እንደተበሳጨች እያሰበ እየተናደደ እያለ በአጋጣሚ አሁንም በድጋሚ ያሉን ሱሪ ያበላሽበትና ጮሆበት ብሩን ወርወሮ ይሄዳል ማለት ነው። ከዛም ስራውን ሁሉ ትቶ ቁጭ ብሎ ሲያስብ ከዚህ በፊት ቤተሰቦቹ የባለፈው አመት የተከበረለት ልደቱ ቤተሰቡ ተሰብስበው ስጦታ ሲሰጡት ምናምን ያለውን ነገር እያሰበ በጣም እያዘነ እየደበረው ነበረ ማለት ነው። ሰላምና ሀናም ይህን ጉዳይ ስላሰቡ ሰላም እኮ የምናሴ ልደት ነው እኮ እዚህ በፊት እንዴት በደማቁ ይከበርለት እንደነበር ታውቂያለሽ፣ አሁን ሳይከበርለት ከቀረ በጣም ይከፋዋልና ምን ይሻላል እያለቻት ነበረ። እሷም ባላት ገንዘብ ሰላም በቲፑም በዛም ብር ስለምታገኝ በዛ እሱ ማገዝ እና ልደቱን በትንሹም ቢሆን እና ከብርልት ካሰብንለት እሱ ደግሞ አስተዋይ ልጅ ነው ይረዳናል ብለው እያወሩ እያለ ወይዘሮ ሜላት ግን ተኝታ ነበረ። የተኛች ነው ያስመሰለችው እንጂ በእርግጥ እንቅልፍ አልወሰዳትም። እነሱ ግን ተኝታለች ብለው ነው ያሰቡ ያን ሁላ ነገር ሲያወሩ። ከዛም ወደ ስራ ሲሄዱ እሷ ስትነቃ የልጇ ልደት እንኳን እንዴት ረሳዋለሁ ብላ በጣም አዘነች ማለት ነው። ጭራሽ ረስተው ነበረ ማለት ነው። ከዛም ስራ ማግኘት አለብኝ ስላሰበች
ቀጥታ ወደ ታረቀኝ ደወለችና ስራ ፈልጋለሁ፣ ከቻልክ ዛሬ ካልቻልክ ግን ነገም ቢሆን ስራ አግኝልኝ አለችው። እሱ ግን ለአንቺ የሚሆን ስራ የለም ስትል ለምን ማለት ነው? ያገኘሁትን ስራ እሰራለሁ፣ ብቻ ግን ስራ አግኝልኝ ብላ ስራ ለመግባት እንግዲህ ወስናለች ማለት ነው ወይዘሮ ሜላት። ሰላሚናም ባላት ገንዘብ ሁሉ የቤተሰቡን ኃላፊነት የተሸከመችው እሷ ናት። ከዛም ደግሞ በሚተርፋት ነገር የወንድሟን ልደት ለማክበር እያሰበች ነው። እናም እንደ አጋጣሚ በተደጋጋሚ እየመጣ እሷን የሚያስቸግራት ልጅ ዲያስፖራ ነኝ ብሎ የሚያስበው ልጅ እንግዲህ ያው ስለ መስተንግዶሽ ስለ መልካም ነገሮች ሁሉ ብሎ ከሚገባው በላይ ገንዘብ ቲፕ ሰጥቷት ሄዷል። በዚህም በጣም ነው ደስ ያላት። በቃ ከዚህ የወንድም የልደት እንዳከብር ነው አይደል የሰጠኸኝ ፈጣሪ ብላ ፈጣሪዋን አመስግና ገንዘቧን ተቀብላለች ማለት ነው። በሌላ በኩል ተምቹ የድንብላል ጉዳይ በጣም እያሳሰበ ነው እና እንድትመክራትና እንድታስታርቀው ሀናን ቀጥሯት ነበረ። ሀናን በተቻለ መጠን እሷን እንግዲህ መክራት አለው። አንተ የእውነት እሷን ማግባት ከፈለግ ግን ያናግራትና ተስማማላችሁ ብላ ነገረችው ማለት ነው። እናም ተቀጣጥረው ሲገናኙ ያው እሱ የሚፈልገው ላግባሽ ነው ያላት። እሷ ደግሞ አሁን ላይ ነው ወይዘሮ ሜላትን ቤት ትቻል ወጥቻል አንተ ጋር ልኖርም፣ ምክንያቱም እነሱ ችግር የላቸውን ያስፈልጋቸዋል ፕላን ያሰበችው። እሱ ደግሞ መታገስ አልችልም፣ ከዚህ በላይ ላገባሽ እፈልጋለሁ፣ አለበለዚያ ደግሞ አብረሽኝ ደሪ ያለ እያስቸግራት ነው። እሷ ደግሞ ከትዳር በፊት ምንም አይነት ነገር ውስጥ መግባት አልፈልግም ብለው በዚህም ምክንያት እየተጨቃጨቁ ይገኛል። እና ድንብላል በጣም ያሳቀች እና ሆቴል ላይ አብረው አንድ ክፍል አድረው እሷ ግን እንዳትነካኝ ብላ በጭራሽ ቁጭ አድርገው ነው ያደረችው። በዛም ምክንያት ተናዳ ከዚህ በኋላ የምንገናኘው የሰርጋቸው ወይ ደግሞ ላልጋ ነው፣ ካለበለዚያ ግን ዓይንሽን ማየት አልፈልግም ብሎ ጥሏት ሄደ ማለት ነው። እናም በዚህ ምክንያት ከቤት ተመልሳ ሄዳ ለሀና እየነገረቻት ነበረ። ይሄ ባለጌ ቆይ አገኘዋለሁ እኔ የማደርገውን አላውቅም እያለች ሀናም እየዛተችበት ነበር። ወይዘሮ ሜላትም ስራ ለመግባት እየተዘጋጀች ነበር። በጠዋት እኮ ብትነግሪኛ እኔም ቤተ ክርስቲያን አብሬሽ እሄዳለሁ ስትላት ድንብላል በጭራሽ እኔ ቤተ ክርስቲያን አይደለም የምሄደው ስራ ነው የምሄደው ብላ ነገረቻቸው ማለት ነው በተሰበሰቡበት። አንቺ የሚሆን ስራ እኮ የለውም ታረቀኝ የጉልበት ስራ ነው የሚሆነው፣ ስለዚህ አንቺ መስራት የለብሽም እያሏት ልጆቿ፣ እሷ ግን መስራት አለብኝ ብላ ወስናለች ማለት ነው። እና ኖላዊ ድራማ የዛሬው ክፍል ይህን ይመስላል። በቀጣይ ክፍል ደግሞ ይዘንላችሁ እንመጣለን። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁ በሰናይ ጊዜ ተመኘንላችሁ።